ሰላም ሰላም ውድ ትሬደርስ እንዴት ናችሁ? በያላችሁበት ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ሰሞኑን እንግዲህ ትንሽ ቻሌንጂንግ የሆነ ጊዜ እያሳለፍን ነው የምንገኘው። በዛሬው ዕለት ላሳያችሁ የፈለኩት እንግዲህ ኦፕን ሃይ ሎ ክሎዝ ወይም ደግሞ ኦፕን ሎ ሃይ ክሎዝ የሚባሉት የካንድልስቲክ ፓተርንስ ምን ይመስላል የሚለውን ነገር ብሪፍ ለማድረግ ያክል ነው። አብራችሁኑ ነው። ሶ እዚህ ጋር የምትመለከቱት የዴይሊ ካንድል ፎርም እያደረገ ነው። ሶ ቢፎር እስቲ ወደ ዲፕ ወደ ሆነው ነገር ከመሄዴ በፊት ካንድል ማለት ምንድነው ሪፕሬዘንት የሚያደርግልን የሚለውን ነገር ላሳያችሁ። ሶ እዚህ ጋር የምትመለከቷት እዚች ጋር ያለች አንድ ምልክት አለች። ኖርማሊ ይሄኛው ግራፍ ለጀማሪዎች እንዲሆናቸው የእውቀት በውስጡ የተለያዩ እንትኖች አሉ። የትሬዲንግ ቪው እንትን ሌላ ቪዲዮ ላይ ሰራላችኋለሁ ሙሉ ቱቶሪያል ማለት ነው። ነገር ግን እዚህ ጋር የምታዩት ፕራይስ አለን፣ እዚህ ጋር የምታዩት አሴት አለ፣ እዚህ ጋር ታይም ፍሬም አለን፣ እዚህ ጋር ደግሞ ኢንዲኬተሮች የምናገኝበታለን። እዚች ጋር ደግሞ የቻርቱ ታይፕ ምን ይምሳል የሚለውን ለምሳሌ ላይን ቻርት ካደረኩት እንደምታዩት በላይን ቻርት ሪፕሬዘንት ያደርግልናል ማለት ነው። ሌላም አይነት እዚህ ጋር ካያችሁት ባር የምንላቸው ታዋቂ እንትኖች ኮለምን ሳውንን ላርገው ካልኩኝ በኮለመን ሪፕሬዘንት ያደርግልኛል ማለት ነው። ሌላም አይነት አሁን የፈለጋችሁትን ከዚህ ውስጥ መምረጥና መጠቀም እንችላለን። ሬንጅ ብትሉት በእንደዚህ አይነት ሬንጅ በሚባል ነገር ሪፕሬዘንት ያደርግልናል። አይ ዶንት ኢቭን ነው ሌሎቹ ምን እንደሆኑ፣ ግን ካንድልስ የሚለውን ነገር ካንድልስ እንላቸዋለን። እያንዳንዱን ነገር አንዱን ካንድል ምን እንደሆነ እስቲ ለማየት እንሞክር ማለት ነው። ሶ ይሄ ጎልድ ቻርት ነው። ጎልድ ቻርት ሆኖ የጃንዋሪ ሳይሆን ጁን 8 የጁን 8 ቻርት ነው። ይሄ እንግዲህ የምትመለከቱት እዚህ ጋር ላይቭ የሆነ ቻርቱ ፎርም ሲያደርግ ነው የምትመለከቱት። ሶ ዲፕ ወደ ሆነው ነገር ስንሄድ እነዚህ ካንድልስ ለመጀመሪያ ጊዜ የተጠቀሟቸው ጃፓኒዝ ናቸው። ጃፓኒዝ የተጠቀሙበት ወይ ደግሞ ምንድነው ብለን ስናይ አሁን ይሄኛውን ዙም አውት ባደርግላችሁ እንደዚህ እያንዳንዱ ካንድል ሪፕሬዘንት የሚያደርገው እዚህ ጋር ያለችውን ታይም ፍሬም እዚች ጋር የምትመለከቷትን ታይም ፍሬም ነው። ኦኬ፣ ስለዚህ እቺኛዋ አንዷ ካንድል ብቻዋን የአንድ ሰዓት ቆይታን የምታሳይ የፕራይስ እንቅስቃሴን የአንድ ሰዓት ቆይታን የምታሳይ ነች ማለት ነው። ስለዚህ አሁን ይሄኛውን ለምሳሌ ዴይሊ ካደረኩት ዴይሊ ቻርት ካደረኩት አንዷ ሪፕሬዘንት የምታደርገው የአንድ ቀን ይሆናል ማለት ነው። ሶ ይሄኛውን በቀየራችሁት ቁጥር የ4 አወራውን ለምሳሌ ካደረኩት የምትመለከቷቸው እያንዳንዱ ካንድሎች የ4 ሰዓት አንዱ ካንድል ብቻውን ማለት ነው የ4 ሰዓት ነው ሪፕሬዘንት የሚያደርገው ማለት ነው። ሶ እዚህ ጋር ከጎን የምታዩት የዴይሊ ቻርት ፎርም ሲያደርግ ምን ይመስላል የሚለውን ነው። እሱን ከማየታችን በፊት ምን እናያለን መሰላችሁ? እያንዳንዱን በዲቴል ከተመለከታችሁ እዚህ ጋር ምን አለን ኦፕን ምንለው ነገር አለ እዚህ ጋር የምታዩት። ከዛ ደግሞ እንደገና እዚች ጋር ክሎዝ ምንላት ነገር አለች። ከዛ ደግሞ እዚህ ጋር ሃይ ምንላት ነገር አለች። ከዛ ደግሞ እዚች ጋር ሎ ምንላት ነገር አለች ማለት ነው። ሶ እቺኛዋን ካንድል ብቻ ነው ማሳያችሁ ኖርማሊ እቺ መሀል ላይ ያለችውን ጥቁሯን ማለት ናት። ሶ ኦፕን ሃይ ሎ ክሎዝ ብለን የምንለው ነገር ምንድነው መሰላችሁ? ካንድሎቹ ፎርም ሲያደርጉ ወይም ደግሞ ሲሰሩ ሲመሰረቱ እንዴት ነው መሰላችሁ ኦፐሬት የሚያደርጉት? ኖርማሊ ፕራይሱ በዛ ሰዓት ለምሳሌ የአንድ ሰዓት የዛሬ ጧት የአንድ ሰዓት ካንድል ከሆነ አንድ ሰዓት ሲሆን ፕራይሱ ጀመረ ማለት ነው። ከዛም በኋላ ወደ ላይ ሄዶ በአንድ ሰዓት ውስጥ ከአንድ ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ የደረሰባት ጫፏ ፖይንት ወደ ላይ የደረሰባት ሃይ እንላታለን። ከዛ ደግሞ ከታች ደግሞ ያለችው እቺኛዋ ደግሞ ሎ እንላታለን፣ እንደ ጭራ ያለችው ማለት ነው። ከዛም በኋላ እዚህ አራት ማዕዘን ውስጥ ያለው ጥቁሩ ውስጥ የምትመለከቱ እዚህ ከላይ ያለችው መስመር ሪፕሬዘንት የምታደርገው ምንድነው? ኦፕኒንግ ካንድል እንላታለን። የዘጋው ዝቅ ብሎ ስለሆነ ፕራይሱ ወርዶ ነው የዘጋው ብለን እዚህ ጋር እንወክለዋለን ማለት ነው። ስለዚህ የመጨረሻውን እቺኛዋን ክሎዚንግ ካንድል እንላታለን ማለት ነው። ሶ ኖርማሊ ሁለት አይነት ካንድል አለ። እዚህ ጋር የምትመለከቱት ሰማያዊ ከለር አይነት ውሃ ሰማያዊ ከለር ያለው ቡሊሽ ካንድል ነው። ጥቁሩ ከለር ደግሞ ቤሪሽ ካንድል ነው። ይሄ በእናንተ ቻርት መሰረት ከስተማይዝ ማድረግ ትችላላችሁ በራሳችሁ ከለር ማለት ነው። እኔ መመርጠው ያው የትምህርት ቤታችንም ደግሞ ሎጓችን ይሄንን ስለሆነ ብራንዲንግም እንዲኖረው በማሰብ ነው እና ደግሞ ለአይንም ደግሞ ኮምፎርታብል የሆነ አይነት ከለር ነው ይሄኛው። ኮንትራስቱ ማሪፍ ስለሆነ የመረጥኩት ከለር ነው። ይሄ የኔ ምርጫ ነው። ሶ ወደ ላይ ይሄንን ቡሊሽ ካንድልና ቤሪሽ ካንድል ብለን እንከፋፍለዋለን። ቡሊሽ ካንድል የምንለው ምንድነው?
ፕራይሱ ከጀመረ በኋላ አሁን ለምሳሌ እቺኛዋን እዚህ ጋር ያለችውን ካንድል ብናይ ከጀመረ በኋላ ወዴት ነው ሄደው ሲባል ወደ ላይ ሄዶ ጨርሶልናል ማለት ነው። ይሄ የፎር አወር ካንድሎች ናቸው። እያንዳንዳቸው የ4 ሰዓት ነው ሪፕሬዘንት የሚያደርጉት። ሶ ኦፕን ሃይ ሎ ክሎዝ የምንለው ነገር ይሄ ነው ባጭሩ። ከዛም በኋላ እስቲ ዲቴል ገብተን አሁን የሚያስፈልገን ለዴይሊ ዴይ ትሬደር የምትሆኑ ከሆነ ዴይሊ ካንድሉ እዚህ ጋር ፎርም ሲያደርግ ምን ይመስላል የሚለውን እስቲ ወደ 15 ሚኒት ወርደን ለመመልከት እንሞክራለን ማለት ነው። ዘላቂ ትርፋማነት የናፈቀው እስቲ አለሁ ይበል። ውድ ትሬደርስ ዚኤፍኤክስ ትሬድስ እጥር ምጥን ባለመልኩ ያዘጋጀውን የ2 ወር አጭር ኮርስ በመቀላቀል የትሬድ እውቀታችሁን አንድ ደረጃ ከፍ አድርጉ። ከፈንዳሜንታል እስከ ቴክኒካል፣ ከጀማሪ እስከ ባለ እውቀት ሁሉንም በማከለ መልኩ የቀረበ ወሳኝ ስኪል። ስልጠናው ባሉበት ቦታ ሆነው በኦንላይን የሚሰጥ ሲሆን ለተማሪዎችና ለሰራተኞች ያማከለ እንዲሆን ማታ ከ1 ሰዓት ጀምሮ በሳምንት ለ2 ቀናት የሚሰጥ ይሆናል። ይፍጠኑ። ውስን ቦታ ብቻ ስላለን ቀድመው ቦታዎችን ያስይዙ። ከእናንተ የሚጠበቀው እሺ በእጄ ብሎ መምጣትና ከታች ባለው የቴሌግራም ዩዘርኔም በመጠቀም እንዲሁም በስክሪን ላይ ባለው ስልክ በመደወል መመዝገብ ሲሆን በተጨማሪም የኢንተርኔት አክሰስ ካላችሁ በጣም በቂ ነው። አብራችሁ ነው። ይሄኛው ላይፍ ቻርት ነው። ኦኬ ላይፍ ቻርት ነው። ይሄኛው አክቹሊ ሲንቀሳቀስ ትመለከቱታላችሁ። የኖርማሊ ኦፕን ሃይ ሎ ክሎዝ የምንለው ነገር ምንድነው? ሀፕን ሲያደርግ እንዴት ነው መሰላችሁ? ፕራይስ አሁን ለምሳሌ እዚህ ጋር ተፈጠረ እንበል። ቡሊሽ ከሆነ ቀኑ ምን ያደርጋል? ፕራይስ በባህሪው ኖርማሊ ቀድሞ ሎውን ፎርም ያደርግልናል። ከዛም በኋላ ሃይን ፎርም ያደርግልናል። ከዛ ይችኛው ክሎዚንግ ፕራይሷን ፎርም ያደርግልናል ማለት ነው። ስለዚህ አካሄዱ እንዴት አይነት ነው ሲባል መጀመሪያ ኦፕን ካደረገባት ፕራይስ ዝቅ ይላል ቡሊሽ ከሆነ ወይም ደግሞ ፕራይስ ወደ ላይ ሊሄድ ከሆነ ከዛ ወደ ላይ ይሄዳል። ከዛ ዝቅ ብሎ ይዘጋልናል ማለት ነው። ኖርማሊ ይሄ ፓተርን ለኛ የቱ ጋር እንግባ የቱ ጋር እንውጣ የሚለውን ይነግረናል ማለት ነው። ይሄ ማለት ምንድነው? አሁን ነገ የምጠብቀው ነገ ፕራይስ ወደ ላይ እንዲንቀሳቀስ ነው ካልኩኝ ኖርማሊ የምጠብቀው ምንድነው? ኦፕን ካደረገ በኋላ እንዲወርድልኝ ነው ማለት ነው። ከወረደልኝ በኋላ ወደ ላይ ይሄድልኛል። ስለዛ እስኪወርድ ድረስ ጠብቄ ከወረደ በኋላ እገባለሁ ማለት ነው። ሶ ይሄኛው እንደ አሁን ለምሳሌ በምናይበት ጊዜ ምንድነው የምናየው? ሬክታንግሉ እቺኛው አረንጓዴዋ ሬክታንግል አራት ማዕዘኗ ሪፕሬዘንት የምታደርግልን ኖርማሊ የቻርታችንን ኦፕን ያደረገባት ፕራይስ አለች። ከዛ በኋላ ወደ ታች ሄደ እንደዚህ እንደምትመለከቱት። ከዛም በኋላ እዚች ጋር ኦፕን አደረገ። ከዛም በኋላ ወረደ፣ እዚህ ድረስ ወረደ። እዚህ ድረስ ከወረደ በኋላ ምን አደረገ? ፕራይስ ወደ ላይ መውጣት ጀመረ ማለት ነው። ወደ ላይ ከወጣ በኋላ ደግሞ ይቀጥልና መጨረሻ ላይ ወርዶ ክሎዝ ያደርግልናል ብለን ነው ኤክስፔክት የምናደርገው ማለት ነው። ስለዚህ ኖርማሊ ኢንትሪ የምንፈልገው ቡሊሽ ካንድል የምንጠብቅ ከሆነ ቢሎ ዘ ኦፕኒንግ ፕራይስ ማለት ነው። ኦፕኒንግ ፕራይስ ምንላት ቀኗ የተጀመረችበት ያቺ ሰዓት ማለት ናት። በእኛ በኢትዮጵያ ሰዓት አቆጣጠር እንግዲህ ማርኬት ኖርማሊ ኦፕን የሚያደርገው ሌሊት 7 ሰዓት ላይ ነው። 7 ሰዓት ላይ ኦፕን ካደረገ በኋላ ብሮከሮች 1-15 ደቂቃ ትንሽ ቴክ ሊያደርጉ ይችላሉ። 7 ሰዓት ከሩብ ላይ እናንተ አክሰስ ማድረግ የምትችሉት በስርዓት ትሬድ ኦፕን ክሎዝ ማድረግ የምትችሉበት ማርኬት ኦፕን ያደርጋል ማለት ነው 7 ሰዓት ላይ። ስለዛ ሌሊት 7 ሰዓት ኦፕን ካደረገ ይሄ ሌሊት 7 ሰዓት ነው በእኛ። እዚህ ጋር እንደምትመለከቱት ኦፕኒንግ ፕራይሳችን አለ፣ ወረደ። ከዛም በኋላ ወደ ላይ እየሄደ ነው ማለት ነው። ዛሬ እንግዲህ ወደ ላይ እየሄደ ነው። ቡሊሽ ቀን ነው ኖርማሊ ኤክስፔክት ያደረጋችሁት ቡሊሽ ከሆነ ማለት ነው። ይሄ ጎልድ ቻርት ላይ ነው፣ ሄዳችሁ ቼክ ማድረግ ትችላላችሁ። ሶ ኖርማሊ ሰዓት ኦፕን የሚያደርገው ከ6 ሰዓት ኒውዮርክ ታይም። እዚህ ጋር UTC -4 መሆኑን ቼክ አድርጉ። ኒውዮርክ ታይም ላይ መሆኑን ቼክ አድርጉ። ከዛም በኋላ እሱን ቼክ ካረጋችሁ በኋላ ምንድነው የምታዩት ማለት ነው። ይሄኛው ከ6 ሰዓት ጀምሮ እስከ 4 ሰዓት ከ45 ድረስ ነው ኖርማሊ የሚቆየው ማለት። ስለዚህ አሁን ለምሳሌ የትላንትናውን ማርክ ላድርግላችሁና ለሊት 6 ሰዓት የምትለው ዋጋ ሄደን 6 ሰዓት ፒኤም አይደለም 6 ሰዓት ፒኤም የምትለው ዋጋ ሄደን ማርክ እናደርጋ። እዚህ ጋር ነው ያላችሁ የትላንትናው ማርኬታውን እዚህ ጋር ነው ኦፕን ያደረገው ማለት ነው። ከዚህ ተነስቶ የት ድረስ? እስከዚች እስከ ዛሬዋ እስከ ትላንትናው መዝጊያ ድረስ ሄዷል ማለት ነው። እንደምትመለከቱት ፕራይሱ ኖርማሊ ወደ ላይ ነው ሄደው አይደል? ወደ ላይ ነው ሄደው። የትላንትናውን ካንድላውን ለምሳሌ ወርደን ብናየው እዚህ ጋር ዴይሊ ታይም ፍሬም ብናደርገው የትላንትናው ካንድላችን ምንድነው? ቡሊሽ ነው። እንደምትመለከቱት ይሄ የዛሬ መጨረሻ ካንድል የዛሬው ነች። ይችኛዋ ካንድል ደግሞ
የትላንትናው ካንድል ነች ማለት ነው። እቺ የምትመለከቷት ካንድል ቡሊሽ ነው። ስለዚህ የምንጠብቀው ምንድነው? መጀመሪያ ፕራይስ ኦፕን ያረጋል። ኦፕን ካደረገባት ፕራይስ ተነስቶ ወደ ታች ይወርዳል። ወደ ታች ከወረደ በኋላ ወደ ላይ ይሄዳል። ወደ ላይ ከሄደ በኋላ ወርዶ ክሎዝ ያደርጋል ማለት ነው። ይሄ ኖርማሊ በአይሲቲ ትሬድ የምታደርጉ ሰዎች ካላችሁ ፓወር ኦፍ 3 ይባላል። ፓወር ኦፍ 3 ሴትአፕ ነው ይሄኛው። ሞር ኤክስፕሌን ለማድረግ ሌላ ቪዲዮ በሰፊው ሰራላችኋለሁ። ሌሪ ዊሊያምስም ደግሞ የሱን ሴትአፕ ትሬድ የምታደርጉ ከሆነ ላርጅ ሬንጅ የሆኑ ዴዮች ኖርማሊ ዩ ሼፕድ ናቸው። ዩ ሼፕድ ማለት ከወረዱ በኋላ ወደ ላይ ይሄዳሉ። አሊያም ደግሞ ቤሪሽ ከሆነ ደግሞ ከወጡ በኋላ ነው ወደ ታች የሚሄዱት። ሶ እስቲ ወደ 15 ሚኒት ቻርት እንወረድና አሁን ያለውን ነገር እንደገና ተመልሼ ላሳያችሁ ማለት ነው። 15 ሚኒት እዚህ ጋር ታይም ፍሬም ዋጋ ትመጣላችሁ። 15 ሚኒት ምትላለች እሷን ክሊክ ታደርጓታላችሁ። ከዛ 15 ሚኒት ላይ እንደርሳለን ማለት ነው። ቅድም ማርክ ያደረኳት እቺኛዋ ሬክታንግል አለች። ሶ እሱን እስቲ አሰስ እናድርጋት። እዚህ ጋር ኦፕን አደረገ። ኦፕን ካደረገ በኋላ ፕራይስ ወዴት ሄደ? ወደ ታች ሄደ። ወደ ታች ከሄደ በኋላስ ወደ ላይ ሄደ እዚህ ድረስ ማለት ነው። ከዛም በኋላስ እዚህ ጋር መጥቶ ክሎዝ አደረገ። ኖርማሊ ፕራይስ ምን ጠብቀውን አይነት እንቅስቃሴ ኖረው ማለት ነው። ወደ ታች ሄደ፣ ወደ ላይ ሄደ፣ ወደ ታች ሄዶ ክሎዝ አደረገ ማለት ነው። እስቲ ከሱ በፊት ያለውን ደግሞ ዴይ ደግሞ ሄደን እንመልከት ማለት ነው። ለፕራክቲስ ያክል ዴይሊ ካንድል ጋር እንሄዳለን። ዴይሊ ካንድል ጋር ከሄዳችሁ በኋላ ኖርማሊ ምንድናት? ቤሪሽ አይደለም። ቤሪሽ ከሆነ ምንድነው የምንጠብቀው? ወደ ታች ሊወርድ ከሆነ የምንጠብቀው መጀመሪያ ወደ ላይ ሄዶ ወደ ታች እንዲወርድ ነው የምንጠብቀው ማለት ነው። ስለዚህ አሁን 15 ሚኒት ጋር እንወርዳለን። 15 ሚኒት ጋር ከወረድን በኋላ የከትላንት ወዲያ ካንድል ነው ማለት ነው የምናየው። ሶ ፕራይሱ ኖርማሊ በዚህ ሬክታንግል ማርክ ላደርግላችሁ። የፍራይዴይ ሌሊት 6 ሰዓት እንሄዳለን ማለት ነው። 6 ሰዓት እዚህ ጋር ነው ያለው። ከዛም በኋላ እስከ ሰንዴይ ፍራይዴይ 4:45 ድረስ ማለት ነው። ማርኬት ኦፕን ሆኖ የሚቆየው ከ6 ሰዓት ጀምሮ በኒውዮርክ ታይም 6 ሰዓት ፒኤም ጀምሮ እስከ 4 ሰዓት ፒኤም ድረስ ነው። በእኛ ደግሞ ከሌሊቱ 7 ሰዓት ጀምሮ እስከ ማታ እስከ ምሽት 5 ሰዓት ድረስ ነው የሚቆየው ማለት ነው። የአንድ ቀን ዲዩሬሽን አንድ ቀን ካንድል ሪፕሬዘንት ያደርጋል ብለን ስንል እሱ ነው ኖርማሊ ሪፕሬዘንት የሚያደርገው ማለት ነው። ሶ እዚህ ጋር እንደምትመለከቱት ፕራይሱ እዚህ ጋር እዚች ጋር የምታያት ኦፕን አደረገ አይደል? ኦፕን ካደረገ በኋላ እንዳያችሁት ዴይሊ ላይ ቤሪሽ ነበር። ስለዚህ እዚህ ላይ መጣ ፎርም አደረገ ይሄንን። ከዛ በኋላ ወደፊት ማስተምራችሁ የማርኬት ስትራክቸር ይኖራል። እሱኛው እንደዚህ ፎርም አደረገ። ከዛም በኋላ እዚህ ጋር አብሶሉትሊ ብሬክ አደረገው። ከዛም በኋላ መጣ እዚህ ታች መጣ። እዚህ ታች ከመጣ በኋላ ሪትሬስ አድርጎ እዚህ ጋር ጨረሰ ማለት ነው። ስለዚህ ይሄን ካንድል አሁን እዚህ ጋር አውጥታችሁ ስታዩት ምን ይታያችኋል? ኦፕን አደረገ። እዚህ ጋር ከፍል አድርግላችሁ እዚች ጋር ኦፕን አደረገ። ከዛ በኋላ እዚች ጋር ሃይ ፎርም አደረገልን። ከዛ ወረደ፣ ቀጥታ ወረደና እዚች ጋር ሎ ፎርም አደረገልን። ከዛም በኋላ እቺኛዋ የመጨረሻዋ እቺኛዋ ሃንድ ወደ ላይ ሪትሬስ አድርጎ የቱ ጋር ጨረሰልን ማለት ነው? እዚች ጋር ጨረሰልን ማለት ነው። ስለዚህ ኦፕን ሃይ ሎ ክሎዝ። ለቤሪሽ ሲሆን ኦፕን ሃይ ሎ ክሎዝ እንላለን። ለቡሊሽ ሲሆን ደግሞ ኦፕን ሎ ሃይ ክሎዝ፣ ኦፕን ሎ ሃይ ክሎዝ ብለን ሪፕሬዘንት እናደርገዋለን ማለት ነው። ዘላቂ ትርፋማነት የናፈቀው እስቲ አለሁ ይበል። ውድ ትሬደርስ ዚኤፍኤክስ ትሬድስ እጥር ምጥን ባለመልኩ ያዘጋጀውን የ2 ወር አጭር ኮርስ በመቀላቀል የትሬድ እውቀታችሁን አንድ ደረጃ ከፍ አድርጉ። ከፈንዳሜንታል እስከ ቴክኒካል፣ ከጀማሪ እስከ ባለ እውቀት ሁሉንም በማከለ መልኩ የቀረበ ወሳኝ ስኪል። ስልጠናው ባሉበት ቦታ ሆነው በኦንላይን የሚሰጥ ሲሆን ለተማሪዎችና ለሰራተኞች ያማከለ እንዲሆን ማታ ከ1 ሰዓት ጀምሮ በሳምንት ለ2 ቀናት የሚሰጥ ይሆናል። ይፍጠኑ። ውስን ቦታ ብቻ ስላለን ቀድመው ቦታዎችን ያስይዙ። ከእናንተ የሚጠበቀው እሺ በእጄ ብሎ መምጣትና ከታች ባለው የቴሌግራም ዩዘርኔም በመጠቀም እንዲሁም በስክሪን ላይ ባለው ስልክ በመደወል መመዝገብ ሲሆን በተጨማሪም የኢንተርኔት አክሰስ ካላችሁ በጣም በቂ ነው። አብራችሁ ነው።
ያ ቤሪሺውን ቡሊሽ በምንድነው ማቀው የሚለው ነው ወሳኝ ነገር። ይሄ እንግዲህ ቴክኒካልም ፈንዳሜንታል አናላይሲስ ሰርታችሁ የምታዩት ነገር ይሆናል። በሌላ ቪዲዮ በሰፊው እንዴት ሊኩዊዲቲ ደግሞ አፌክት እንደሚያደርግ እሱን በደንብ አስረዳችኋለሁ ማለት ነው። ለዛሬ ያለኝ ነገር ይሄ ነው። ዜኤፍኤክስ ትሬድስ ሰብስክራይብ ማድረግ እንዳትረሱ። እንግዲህ በያላችሁበት ሁላችሁም መልካም ትሬዲንግ እመኝላችኋለሁ። ሃቭ ኤ ናይስ ታይም